ልጃችሁ እንደ ቀነኒ እስከምትሆን ነው ወይ ቤተሰቦቿ ገና መቼ መሰለሽ እንዲያልኩት በፊት እንደ ቀነኒ እስከምትበላ ነው ወይ የጠበቃችሁት? ይቺ ልጅ የሆነ ነገር ሆናለች። አራስ ቤት የሆነ ነገር ገጥሟትስ እንደሆነ ማን ያውቃል? በጠራራ ፀሐይ እየመጡ ነይ ውጪ ነይ ግቢ፣ ሄርሜላ ልትታነቅ ነው፣ እንትና ሐኪም ቤት ገባች፣ መኪና ተገዛ፣ ወርቅ መጣ እያሉ የአራስ ወጓን አሳጥተዋታል። በዛን ሰዓት ምን እንደገጠማት ራሱ ምን ይታወቃል? ምን ትሁን እኔ ግራ ገባኝ እኮ እግዚአብሔር። ወንድሟስ ምንድነው? ምን ዝም አለ? የምታወራው ሰው ለምን እንዲያገናኛት አታረግም? አያደርጉም። እሺ ቤተሰብ ታዩ እንደው እንዲህ ቀረብ ብለው ቢያማክሯት፣ አንቺ የተደበቀ ነገር ውስጧ የተደበቀ ነገር እንዳለ ያስታውቃል። በስነስርዓት እሷ እንድታወራው እሷ እንድትተነፍሰው እንዳልሽው የሆነ ሚዲያ ላይ ወጣ ማለት ውስጧ ያመቀችውን ገባሽ? እንደዚህ 9 ወር ሙሉ ገና ከእርግዝና አንድ ብላ ስትጀምር ጀምሮ የደረሰባትን በደል ልጁን ያፈቀዘቀው እናትዬው ልጅ መተት ምናምን ብሎ ያስመጣው ፎቶውን ያስቀበረው ራሱ አብርሃም ነው። ከፍሎ ነው ያሰራው። አብርሃም አልታመመም። አብርሃም ምንም አልሆነም። እናቱ እዚህ ጋር ድራማ ነው ሰው ላይ እየሰራ ያለው። ልጁን አዘቀዘቀ። የሷ ልጅ ብቻ አይደለም የተዘቀዘቀው፣ ለሱም ልጁ ነው። አፈሪ ብላና ኬክ መሲ እንዴት ናችሁ? አህለን እናት የኔነት እንዴት ነሽ? ሰላም ነው። እኔማ ተቀይሜሽ ነው የገባሁት። እኔን 10,000 ቃል ገባል አስገባኝነት ጀምሮ ይሄው ያስለቅሳታል። ለቆ አይለቃት። ከሱ የበለጠ ክፉ ሰው አለ እንዴ እናንተ? እዚህ ሚዲያ ላይ ያላችሁ ሴቶች እንዳለ አብዛኛው ወንድ አምላኪ ናችሁ። አፈር ብሉ፣ አፈር ያስበላችሁ። ሶፊ እግዚአብሔር ላንቺ እንደዚህ ይስጥሽ። እሺ ተከታታዮቹም ለሁሉ ነገር እሱ የተናገረው የሆነች ልጅም የተናገረችው አለ በቂ ነው። ቅድም ስታሰመኝ ነበር። ስለዚህ አንቺ እነሱ ሲወርዱ አብረሻቸው አትውረጂ። በቃ ስራሽን ብቻ ስሪ አንቺ። እንደ ሴት ይኸውልሽ፣ እንደ ሴት የደረሰችበት እኮ ሁላችሁም እንደ ሴት የደረሰችበት ያሳለፈችው የሆነች ያለችው አንዳንድ ሴት እኮ ብትሆን ከነ ልጇ ራሷን ታጠፋ ነበር። አንዳንድ ሴት ብትሆን እኮ ከነ ልጇ ጎዳና ትወጣ ነበር። አንዳንድ ሴት ብትሆን አትወልደውም ታስወርደው ነበር። የሷ ግን ጥንካሬ የሷ ግን እዚህ ቦታ ላይ መቆሟ በራሱ ለሴቶች ምን ያህል ጥንካሬ የምትሆን ሴት ነበረች። ዛሬ እዚህ ላይ እንደ ውድድር የምትቀርብ ሴት አልነበረችም። ዛሬ ያመቀችውን እንባዋን የምታወጣበት ብዙ የተባለችውን የምትናገርበት ቦታና ሰው ነው ያጣችው። ብዙዎች አብሯት ማልቀስ የሚፈልጉ ሰዎች አሉ። የምታለቅስበትን ቦታና የምታስለቅስበትን ቦታ ነው ያጣችው እንጂ ብዙዎቻችን ከትላንትና ጀምሮ ያደረገችው እየሆነች ያለችው እንደ ሴት እንደ እናት ልጅ እንዳለው አጥብቶ እንዳሳደገ ነገም ደግሞ ልጆች ይኖረናል እናረግዛለን ብላችሁ እንደምትሉ ሴት ሆነሽ እንደ ሴት ብታስቢ የሩታ ታሪክ የሩታ ህይወት የሩታ ያለችበት ያለችው እንባ አይደለም ደም ነበር የሚያስለቅስሽ። ሁልሽም ዋጋሽ የሩታን አይነት ቦታ ላይ ስትደርሺ ይገባሻል። ትላንትና ቪዲዮ እነሱን አጀንዳ ላለመቀየር ብዬ ያሉን ነገር ውስጥ ነው የገባሁት። ከቪዲዮ ጀርባ ግን እያየሁኝ እንባዬ በአራት ማዕዘን ነበር የሚጎርፈው ብዬ ብልሽ አታምኚኝም። ማልቀስ ትፈልጋለች፣ ያመቀችውን ማውጣት ትፈልጋለች፣ እሱን ወደ ራሷ መመለስ ትፈልጋለች፣ የተባለችውን መናገር ትፈልጋለች። ከእህቱ ጀምሮ ተይው፣ ሚዲያ ላይ የምንርመጠመጠውን ተይን። በዙሪያዋ ከእጇ ትላንት የበሉ የጠጡ ጓዳዋን በደንብ የሚያውቁ ቤታችሁ ቤቴ ቤታችሁ ነው ያለቻቸው የበሏት አርፋ እርግዝናዋን እንኳን በአግባቡ ቼክአፕ እንዳትደረግ አማረኝ ያለችውን አምሯት ሳትበላ ትላንትና ልጇን ወልዳ በዚህ ላይ አድርሳ ባሌን ልመልስ ብላ ባለችው ባላደረገችው ባልሆነችው ስም ተሰጥቷት ብዙ ተብላ ማውራት ትፈልግ ነበር። ትላንት ተናግራ አልቅሳ እንዲወጣላት ትፈልግ ነበር። ግን እነዚህ በራሳቸው ላይ የተዘባበተባቸው ሰዎች ሚዲያ ላይ ተነፍተዋል እንደ ፊኛ። እነሱ ይዘባበቱብኛል ብላ ነው እንቧን እምቅ አርጋ ማልቀስ እየፈለገች አላለቅስም ብላ። ግን አየሻታር እሷ ያዞ እንባ ማንባት ስለለመደችና የሰው ባል ስለቀማች ያዞ እንባለች። እሷ ያዞ እንባ አንብታ ነበር አብርሃምን የወሰደችው። እሷ ያዞ እንባ ልማዷ ስለሆነ ነው። እቺ ግን
ብዙ ነገሮችን ስላሳለፈች ነበር እንቧን መቆጣጠር ያቃታት። ቡዜን እንኳን አይቻታለች፣ ፊቷን ዞር አድርጋ ማልቀስ ፈለገች። ቡዜ ራሷ ሩታ ያሳለፈችውን የሆነችውን ስታይ ማለት ነው እንደ ሴት ገባሽ? ግን ዛሬ እኛ ልማዳችን ነው እንኳን አልቅሳ እንኳን እንቧን አይተን ይቅርና ተናዳ እንኳን ሚዲያ ላይ ስትወጣ ምን እንደሚያደርጓት ታውቃለች። ለዛ ብላ ነው የቻለችው እንጂ ትላንትና ጀምራ እስክጨርስ አልቅሳ ብትለያየው የውስጧን ተናግራ ቢወጣላት ምን ያህል እድለኛ ነበረች። የራሴን ሳላገን ሩታ ላይ ጣቴን የምቀስረው እኔ ነኝ። ሩታ እንዲህ ያደረገች እንዲሆነችው ማን ምን እንደሚባል ማን የሰው ህይወት ገብቶ እንዲህ እንደበጠበጠ እንኳን ለይተው ማያውቁ ህይወታቸው የተበጠበጡ ሰዎች ናቸው። ትላንትና እንዳታለቅስና እንዳትናገር እንኳን አንደበቷን ያዟት። መቅረብ ትችላለች። ሁሉ ነገር ታያለች። ትልቂቷን እናትማ ብዙ የምትያል የት ትቀርባለች? እሷም ደንዝዛለች። የት ትቀርባለች? እሷ ይኸውልሽ ልጅ አላት እኮ ትቀርባለች። ለምን በማን በነ ፍሬውና በነዩ እነሱን ለምን ማስቀርብ ይቻላል? እሷ ትቀርባለች። ግን ጥፋቷን ስለምታውቅ ልትቀርብልና አችልም። ሁሉ ነገር ስለምታውቅ ልትቀርብ አችልም። ግን ደግሞ እውነት የዚች ልጅ ሴት ልጅ እንደዚህ በቁማ ያስተቃያትን ግን አንድ ቀን ዋጋ እንደሚከፍሉ እርግጠኛ ነኝ። አንድ ቀን እግዚአብሔር ዋጋቸውን ይሰጣቸዋል። የእውነት ያለ ሰው መጨረሻው ግን እኮ የዋህ ሰው መጨረሻችን አያምርም። የዋህ ሰው ሁሌ እንደተጎዳን ልንሞት ስንል ነው ሁሉ ነገር የሚመጣው። ግን እቺ ልጅ ግን በጣም ታዘናለች። እንዴት ሲስ ልጅ እግዚአብሔር መድኃኒዓለም ጠብቃት እንጂ። ግን ደግሞ አንድ ነገር በነገራችሁ ነገር ቢኖር ምን እንደሆነ ታውቃላችሁ? በቃ እዚህ የሚመጣው ደጋፊ የተባለ ሁሉ አንድ ቀን ያስቀብጣል፣ አንድ ቀን ሌላ ይሆናል፣ አንድ ቀን ሁሉ ነገር ምን አንድ ቀን ሁሉ ልባቸው አንድ ቢሆን ኑሮ ሁሉ ሰው እስካሁን ድረስ እዚህ ድረስ አይደርሱም ነበር። እግዚአብሔር ልቦናቸውን ይመልሳቸው እንጂ መድኃኒዓለም ምን በቃ አንዳንዴ እኔ ምን በቃ እንደ ሴት ልጅ በጣም ነው የማለቅሰው። እንደ ልጅ አንዳንዴ በቃ ሴት ሰሞኔ ድረስ መፈጠር እስከሚያስጠላኝ ድረስ አሁን ሄርሜላ አሁን ልጅ የላት ምን ችግር አለው? ውልቅ አድርጋ ብቻው እንዴ በቃ እንዴ እስታንተታ ቢያንስ እንኳን ነው እናቱ ተደርጎባት ነው መሲ አንድ ነገር ለነገርሽ በዚህን ያክል ልጅ ሴት ልጅ እንደዚህ ልክ ፍቅር ስትጠይቅ እና ጧት ተነስቶ እኔ ልጄ ነው ዳቦ ግዛ ብሎ አባቱን ይዞ እግር ይዞ ሲያለቅስ ያየሁት እኔ ቆንጆ ገባሽ? በእንደዚህ አይነት ልክ የወረደ ፍቅር አላውቅም። ትናንትና አብርሃም ጠፍቶ ሲመጣ እንደ እናቷ ገበያ ወይንም እናቴ ወንድሞቿ ጋር አገር ቤት ሄዳ ስትመጣ የሮጥኩትን ሩጭ እንደዛ ነው ያሳየች። እሱ ሴቶቹ ላይ ምን እንደሚያደርግ አይታወቅም። አሁን እኔ የምለው እሱ አብርሃም በዚህ እድሜው 4 ሴት ነው እዚህ ሚዲያ ላይ እያየ ነው ያስለቀሰው። 4 ሴት ሁለት 4 ሴት፣ 4ቱም ቆንጅዬዎች መልከ መልካሞች። የመጀመሪያው ይኸው እንትን አልያዘችም፣ ጓደኛ አልያዘችም። እንዲሁ እስካሁን እሱኑ ትጠብቀዋለች። ሄደ መጣ እያለች ሁለተኛዋ ፍቅረኛው ምን አናቅም ከሌላ ሰው ወልደ ይኸው አለች። ሶስተኛዋም ይኸው እንደምታውቂያት ከጮኝነት ጀምሮ እስከምትወልድ ምን እስከምትል ዛሬም ታለቅሳለች። ሄርሜላም ከመጣችበት ስቃ እንኳን አይደለም የመጣችው፣ ከመጣችበት ጀምሮ አልቅሳ ነው የመጣችው። ስለዚህ እንዲህ አይነት ፍቅር የለም የኔ ቆንጆ። እየታየ አብርሃም ሚዲያ ላይ እያየች ሄርሜላ በዚህ ልክ ራሷን አውርዳ ታለቅሳለች? አታለቅስም። ልጁ ችግር አለበት። እኔ አንቺ እልህ ይዛት እኮ ነው ከርታ ጋር አፍቅሮት አይሆን ከርታ ጋር እልህ ይዛት ነው። ሄርሜላ እኮ አታፍቅረውም። ቆይ ምን አለች ብሎ ሲያለሽ አብራለች። የነገ ህይወትሽስ ገና እኮ ልጆች ናቸው እንዴ? የነገ ህይወታቸው አይቆጫቸውም? እሱን የዛሬ አይደለም ኮሜንት አይደለም። ስሙኝማ እኔ ማለት ነው እኔ አሁን ትንሽ ቅር ያለኝ ማንጋ መሰላችሁ? ምንም ብትጎዳም ማለት ነው ሂሩታ ጋር ነው። ለምን በይትዬ አሁን እሷ በቃ አልፈልግህም ብላለች። እሱም ደግሞ በቃ ቆርጦልኛል ብለዋል አይደል? እሷም ደግሞ ቆፍጠን ብላ ስራዋን በቃ ልጇን እያመጣች ስራዋን ብትሰራ ማንም ኦዲየንስ ከጎኗ ይቆማል። ገብቶሻል? ግን እሷ አሁንም አልቆረጠላትም። እንዲህ መለመን ተናግራለች እኮ 80 አላወረደላትም፣ አልቀደደላትም። በ80 ላይ ያሉት ስራ እንድትሰራ ይፈልጋል። አይለቃትም ወይ ለቆ አይለቃትም ወይ ይዞ አይዛትም።
እንዲህ ነው ጢባጢቢ የሚጫወት። እሷ ደግሞ በቃ አቋም ኑሯት ማለት ነው ለኦዲየንሷ የሚላትን እየሰማች አቋም ኑሯ መቆም ነበረባት። ገብቶሻል? እንደዚህ እሷም ደግሞ በማንም ላይ አትቻችም ነበረ። በማንም ላይ ደግሞ ጥላቻ እንደዚህ እንትን አይልባትም ነበረ። ገብቷቸዋል? በቃ አቋም መኖር አለባት። ገብቶሻል? እሱ ይቅርታ አድርጊልኝ እንጂ ከመሀል ላይ መፍረድ እንዳለብን ራስ ግራ ያጋባን። ይቅር ይበለን መድኃኒዓለም አባቴ። የሁሉም ልቦና ይስጠን ነው የሚባለው። ሁሉም ነገር ግራ ያጋባል። ማነሽ ይኸውልሽ ሃይሚ ነው ሀያት ስምሽ ማለት ነው። መፍረድ አለመፍረድነት ሳይሆን ሩታ ትሰማለች ለምን አትቆርጥም ሳይሆን አንቺ ለምሳሌ አሁን ሩታ መቁረጥ ያቃታት ወይ መተው ያቃታት የራሷን ህይወት እንዳትጀምር ያቃታት ሙሽራ ነች ገና አንቺ አመት እኮ ነው አንዲት ሴት ሙሽርነቷ እንትን የምትለው አይደል? ሙሽራነቷን አላየችውም እኮ ሩታ ገና ሰርግ ተደግሶላት ከዚህ እንደሄደች ነው እኮ ህይወቷ መበጥበጥ የጀመረው። የኔ እናት ትዳርን እኮ ገና አንድ ብላ መኖር ስትጀምር ነው ህይወቷ የተበጠበጠው። ትዳርን አንድ አልኖረችውም እኮ ወይ በውጪ አይሽ በውጪ ላይ ያለች ቤተሰቦቿ ላይ ያለች አፍቀራው ቤተሰቦቿ ላይ ያለች አርግዛ ወልዳ ቢሆን ትተዋለች ትዳር ብላ ስላልገባች። ግን ትዳር ገባች፣ ሙሽራ ሆነች፣ ተደገሰላት። ኢትዮጵያ ውስጥ ሳይሆን ከሀገር ውስጥ ወጥታ ሰርጓን አለሟን አየች። ገባሽ? ያ ቤት ውስጥ ያለ ግድግዳ ላይ የተሰቀለ አለ። ወደውም ሲሆን ሳይፈልጉ ተቀጥቅጦ ያ የሰርግ እንትኗ ቤት ውስጥ አለ። በገባች በወጣች ቁጥር እሱን ታየዋለች። በገባች በወጣች ቁጥር ይደውልላታል፣ ለልጁ ፍለጋ ይመጣል። እንዴት ብላ ትቁረጥ? ትገናኘዋለች እኮ አንቺ ብትሆኚ ትቆርጫለሽ። ገና ሙሽራ ነሽ። የምር ትክክል ነሽ ማርያምን፣ በጣም ትክክል ነሽ። እንዴ ሰው ይሁን አንዴኔ ልመልስላት ለልጄ ትቆርጫለሽ። አሁን ለጠየቀችው ጥያቄ አንዴ እኔ ልመልስልሽ። ሩታ ማለት ነው መቁረጥ የምትችለው ወይም ደግሞ መተው የምትችለው 80 ሲወርድላትና 80ዋን ወረቀቷን ሲቀድላት ነው እሱን መተው የምትችለው ማለት ነው። እሱ ማለት ነው እሱ ያኔ ከካሜራ ላይ መጣ እሷ እየተበቀለች ነው። እኔ ለሚያስጠልቁ ቢሰሩት ነው እየተበቀለች ነው የሚሉት ነገር ግን እሷ ሚዲያ ላይ መጥቶ እሷን እያስረገጣት እያስጠላት ነው ያለው እንጂ በውስጥ አብረው ነው የሚኖሩ። ልጃቸውን እያሳደጉ አብረው ነው ያሉ ማለት ነው። ለምን አተውም ለምትሉትኝ መልስ ይሆናችሁ ማለት ነው። አልተፋቱ ስራ ነው የሚሰሩትኝ። 80ዋን አልቀደደላትም። እንዴት መተው ትችላለች? እንኳን ልተወው ማለት ነው። ከሌላ ወንድ ጋር እንኳን ልትሰራ አይፈቅድላትም ማለት ነው። እንኳን ሊተዋትኝ ገባችሁ? ባለፈው ማለት ነው ደስታ ቢመጣ ከሱ ጋር እንድትሰራ ራሱ አልፈቀደላትም። ለምን? ስላልፈታትና ሚስቱ ስለሆነች ማለት ነው። ስለሚቀናባት እና ስለዚህ እሷ መተው አትችልም። ለምን አተውም ለምትሉት መልስ ይሆናችሁ ማለት ነው ለሁላችሁ። እሷ በውስጥ አንድ ላይ ቢኖሩ እኮ የእሷን ክብር ዝቅ እያደረገ እያሰደበ እንደዚህ አይነት ስራ አለ ታዲያ? ምን ስራው ጥንቅር ብሎ ትናንትና ማለት ነው። ትናንትና ስንሽና ይሳቅ ገብተው ነበር። አይተሽ ከሆነ ያወሩ ነበር። ይሳቅ የሚባለው ታውቂያለሽ? የነ ዳንኤል ጓደኛ ይሳቅና አላውቅም። ትናንትና ገብተው ነበርና ምን እንዳታውቂያለሽ? ስንሽ አብሮ ሰርቶ ነበር። የተወሰነ ጊዜ ሰርቶ ነበር። ምን እንዳታውቂያለሽ? ምን እንዳታውቂያለሽ? ትናንትና እሺ ሀብታጅራ እቺ የሚሰራ ሰው ፈልግልኝ ምናምን አሉ እችለው ማን አለ ምናምን ያውቃል ምናምን ሲል ከዛ እና አብርሽ እና ርታ ምናምን ሲል አይ እነሱ መቷቸው ምናምን አለ። ይሄ ማለት ድራማ ነው ማለት ነው። ድራማ ነው ግን ደግሞ ማለት ነው እንግዲህ ገባሽ? እየሰሩ ለማለት ፈርተው ነው እንጂ ለመናገር እየሰሩ ነው ለማለት ነው። አያስገቡም ለማለት ፈልገው ነው እንግዲህ። ግን ደግሞ አንድ ነገር እንገራችሁ። እኔ እንደሰማሁት ከሆነ ርታ ከዚህ ድራማ መውጣት ትፈልጋለች። እስከ መቼ ድረስ በውሸት እኖራለሁ? ትውጣ። ለምን ውሸት ትውጣ? እውነት እስከ መቼ ድረስ በውሸት አሁን ባሏም ውጭ ጫርኩ እንደማስካ ይዟት ያለው እስከ መቼ ድረስ በውሸት እኖራለሁ? እሱ የሚፈልገው እንደዚህ ድራማ ነው። ለዳዊት ተናግራለች። እስከ መቼ ድረስ በዚህ ድራማ ይቀጥላል? እሱ የሚፈልገው እንደዚህ ነው፣ ደግሞ እንደዚህ አልፈልግም ብላ ተናግራለች። መስራት አትፈልግም እሷ እንደዚህ ድራማ መስራት፣ በውሸት መኖር አትፈልግም። እሱ ግን ደግሞ ይፈልጋል እንደዚህ መላላት ይፈልጋል ማለት ነው። ግን ደግሞ ስለሚወድ ማለት እሷ እንደዚህ እየተረገጠች እያተሰደበች ነው ያለችው። ደግሞ
የሚገርም ነገር ደግሞ አልሰራም ምናምን ድራማ ምናምን ጉዳይ ስትለው ራሱ ምግብ አይበላም አለ። ውጭ ነው በልቶ በዛም ያድራሉ። አንደኛ ቆይ አንዴ ላውራ። አንደኛ ድራማ ነው የሚባለው ነገር እንደኔ አልቀበለውም። ምክንያቱም ድራማ ሆኖ ውጭ ምግብ ከውጭ በላ ከቤት በላ አይመለከተኝም። ምንም የማያውቀው ልዑልን ምንም የማያውቁት አባት እናቶችን በዛ ልክ የተሰደቡ በዛ ልክ የተረገጡ በዛ ልክ በሬሳ ሳጥን የገባ ለብር ቢለሽ ለዛም ባሌ አልበላም ብሎኛ ወይ የሆነ ነገር ሆኛ ብለሽ ብዙ መስዋዕትነት ከፍለሽ ብዙ ነገር ሆነሽለት የወለሽው ልጅሽን እንደዛ ሲወርልሽ ለድራማ እንደዚህ ሆናለሽ ቢያ አላስብም። እንደኔ ራሴ ማለት ነው። አንደኛ ሁለተኛ ደግሞ ድራማ ከሆነ አታለቅስ ሩታ ስታለቅስ ዝም ብሎ ለቅሶ እኮ አለ ከውስጧ ነው የምታለቅስ። እስኪ ፊቷን ከውስጧ እንደቆሰለሽ ከውስጧ እንደታመመ እኔ አንድ ታሪክ ብነግራችሁ ነገር ቢኖረው ምን እንደሆነላችሁ እኔ እነዚህ ተደማመጠን እሺ ጨርስና ነው ድልቻለሁ። ሌላ ሰው ታገባላችሁ ችግር የለም ግን ድራማ ነው የሚለውን ነገር ተውት ከታርጉት። ለድራማ በዚህ ልክ ርቀት በዚህ ልክ ሜንት አለ ብዬ እንደኔ ነው ማለት የሰው ልጅ እንደማልኩ መሳሰው ይለያያል። እኔ ግን አልቀበለውም ይሄን ነገር። ለድራማ የዚህ ልክ ትሄዳለች ወይም ለብር እንደዚህ ልክ ትሆናለች ብዬ አላስብም። ምክንያቱም እኔ ወልጄ ባላይም በእናቶቼ በእህቶቼ አይቻለሁ። የእህቶቼ ልጆች እኔ እንደወለድኳቸው ነው የምወዳቸው። ወላሂ ምን እንጃ ለስተር የሚሰማ ስሜት ነው የሚሰማኝ ለነሱ ልጆች ማለት ነው። በዚህ ልክ ወላሂ በጣም አሳዝነኛል። ምንም የማያውቀው አይኑን አውጥቶ ወይ በሬሳ ሳጥን አግብቶ በቃ የሆነ ወላሂ ነው የሚላችሁ አንጀቴን ይበላኛል። ለብር መስሎ የሚያለቅስበት ቀን ራሱ አለ። ለብር በላሽ በዚህ ልክ ድራማ ነው የሚለው ነገር አቁሙት። ደስ አይለኝም እንዴ። እስኪ ሩታን ስታለቅስ ፊቷን ይወት ውስጧ እንደተቃጠለ በጣም እንደተመታለችበት ምክንያት ለምን እንደው ታውቂያለሽ? መስራት ስለማትፈልግ ነው። ገባሽ? በቃ አትፈልግም። እሷ እንደዚህ እንድትረገጥና ሰው እንዲፈልግ ያለ አንድ ነገር ፈለገች እዚህ ከታርጎ መውጣት ነው። አልፈልግም ማለት ነው እንዴ? ካልፈለገች ለምን ልጇን እንደዚህ ታሰቃያለች? ለምን ታውቂያለሽ? ታውቂም ምን እንደሆነች በውስጥ አታውቂም። በሚዲያ ላይ መታ የምትሰራውን እንደዚህ የምታወራውን እንትን የምትለው ነው እንጂ በውስጥ ምን ታውቂያለሽ? አታውቂም። ምን እንደሆነች አታውቂም። እሺ እንደዛ ከሆነ እርግዝናውን ጊዜ ድራማ ነው ማለት ነው። ተጂ እንደዛ ነው የማስበው እኔ። እንደዛ ከሆነ እርግዝናውን ከሆነ ተጎድቻለሁ ያለች ጊዜ ድራማ ነው ማለት ነው። አንደኛ ሁለተኛ ደግሞ እሺ ድራማ ነው የተባልሽው ምን እንደሆነ ታውቂያለሽ? እሷ እኮ አልተስማማችም። እርሜላ ከመጀመሪያው ካረገዘች ጀምሮ ነገር ካረገዘች ጀምሮ ይሄን ችግር እንዲፈጠር ያደረገው እኮ አብርሃም ነው። ሩታ ብታውቀው ነገር የላትም። እርሜላም ደግሞ ራሷ አይደለም ያመጣት አቤልና አብርሃም ነው ያመጣት በድብቅ። ይሄ ሁሉ ነገር ከሩታ ላይ ነው ድራማ የተሰራው እንጂ ሩታ የምታውቀው ነገር የላትም። ሩታ የምታውቀው ሄርሜላ መታ አብርሽ እንዳፈቀረች በጓደኝነት እንደቀረበች ነው ድራማ ሲባል። አብርሽ ግን ከመጀመሪያው ጀምሮ ሲያመጣ ሄርሜላን ይታወቃሉ። ከድሮም ጀምሮ ይታወቃሉ። ከሩታ ላይ ነው ድራማ ይሰሩባት። በቃ በህይወቱ ተጫወቱባት ከሩታ ላይ ነው። ገባሽ? እሺ በቃ ለማንኛውም አንድ ነገር ልንገርሽ ነው ሄርሜላ እኮ የራሷ ባል አላት እኮ ባለ ትዳር ናት እኮ። እቺ ባል ቢኖራት እንደዚህ ሙጭጭ ብላ ትናንትና የመረጭባት እንካን ባል ታለቅሳለች። ለምን ታነባለች? ፈልገው ነው እሷ የምትረገጠው ፈልገው ታዋቂ ለመሆን ነው የምትረገጠው። ሌላ ነገር አዲስ ነገር የለም። እሷን ፈልገው እናቴ ይቅር ይበለኝ። እቺ አንድ ነገር ብነግራችሁ ነገር በእነሱ ማውራት አይሆን በሃይማኖታቸው አወሩ። በመስቀላችን እንደተቀላት እንዳወረዳት እንዳንጠለጠላት ይቅርታ እንድጠይቆን እንፈልጋለን። በመስቀላችን መልስ ገባሽም አትላኪልኝ አላስገባሽም። እሺ በኮመንት ላይ ስትጽፊ እኮ ያያየውሽ ነው። መስቀላችን ቆሙ። በቃ እነሱ መገደፉም ድራማም ሆነ ሬልም ሆነ የራሳቸው ጉዳይ። ለምን ገደል አይገቡም? ግን በሃይማኖታችን ግን እንቀልድም አንፈልግም። እውነት ስነግራችሁ ደግሞ በሴት ልጅ እንድጫወትም አንፈቅድም። እሱ ማን ነው በሴት ልጅ ሰራታ ሴት እያመጣ የሚጫወተው እንዴ? እኛ ነገ እኮ ወንዶች እኮ እነሱን እየተከተሉ እሱን እያዩ እኮ ነው እኛ ላይ የሚጫወቱ ወንዶች። እኛ እኮ ነገ እናገባለን። እኛ እኮ ነገ ትዳር እንይዛለን እንዴ? እኛ ዝም ትንላቸው እኔ ስጀምር አላችም። እኔ እውነት ትነግሩኝ እግዚአብሔር ተመሰገነ ነው። አይቻችም ተከታታቸውም አላውቅም። እና እሷ አንቺ እንዴት እንደሆነ ፈለ እንደው ሳላውቅም ሁሌ ስለፈልግ ታወሪ በመስቀል ምናምን ነው በቅርብ የመጣሁት። እነሱ በጣም ባለየ ናቸው ከምንም በላይ። እሱ ሲጀምር ከመጀመሪያው ጀምሮ ከመጣ ጀምሮ እስከ ዛሬ ድረስ ሁሌ በውሸት ነው ድራማ። ይሄንም ራሷ ተናግራለች፣ ቃል በቃል ተናግራለች። ለምን ሁሌ በውሸት ድራማ ብላ ተናግራለች። ግን እሴት ልጅ ሆነን እሴት ልጅ የምንራቀቀው ሰዎች በጣም ነው የሚገርመው። የሄርሜላ ኦዲየንሶች ደግሞ የምላታቸው ምንድነው ፍየል ናቸው ወይ ሰው ናቸው? ምንም ሊገቡኝ አልቻለም። በጣም ምላስ አላቸው። በጣም ሲታደቡ
ከመድኃኒዓለም እኔ እኮ እነሱ የሚሳደብ ግን እኛ ያልገባን ነገር እነሱ በተሳደብን ቁጥር የእነሱን ኃጢአት የሆነ ስልክ ደውዬ ሴት ጋር ደውዬ የሆነ ልጅቷን መጫወቻ ቦታ ስለሚያስገባት ተመልሼ ስመጣ አስገቢኝ ፕሊዝ። ኦኬ ችግር የለውም። እና እነሱን በተሳደብ የእነሱን ኃጢአት እያጠዳን ነው የምንሄደው። እኛ የእነሱን በተሰናገርን ቁጥር የእነሱን ኃጢአት ነው የምናጠደው እንጂ እነሱ ምንም ሊሆን አይችልም። ግን ደግሞ እቺ ልጅ አሳዝናለች። እቺ ትናንትና ራሷ ቃል በቃል ተናግራለች። እኔ አንተ መተው ያ ማለት መልቀቅ ፈልጋለሁ፣ ልጄን በስነ ስርዓት ያላባት ማሳደግ ፈልጋለሁ። ግን ሬል አባት ነገር አይተሽ ከሆነ ትጂ የሆነ ጊዜ ወንድሙ ኤፍሬም መጥቶ ልጅ ናናና ሲለው ልጁ እምቢ አለ። አባቱን አትለው ግን ጉብ አለ። እቺ ልጅ ምን እንደተማረ እኛ ያልተረዳነው ነገር ቢኖር ይሄ ሁሌ ሲመጣ ልጅየው አባቱን ያቀፍ ምንችል በቃ አባቱን እንደሚያስፈልገው ብዙ ነገር በቃ አባት ያስፈልጋል ምናምን ብላ በቃ አባቱን ይቅርታ ልበለውና ልመልሰው ብላ ያሰብች ነገር ሆናል እንጂ እውነት አብረሽን ፈልገው ከልባ ፍቅሩ ኖሮባት አይመስለኝም። ለልጇ ነው ዋጋ የምትከፍለው። እናንተ ተናግራለች ግን እኛ ያውቃን ያውቁን እንዳላወቅን ምን ሆነው እሷ ምን ተደበው ግን ደግሞ አንድ ነገር በነገራችሁ ነገር ለመስቀላችሁ ቁሙ። እነሱን ተዋቸውና ለመስቀላችሁ ቁሙ በቃ። እኛ አጀንዳችንን መቀየር የለብንም። ስለሱም እናወራለን፣ እንጮሃለን። ስለነሱ ልጅ አባት ማሳደግ እናቱ ልሽኛ አባቶቻችን ሞተውብን አድገናል። እንደዚህ ብሎ አማርኛ የለም። የማይረባ አባት ካለው አባት አይደለም። አንቺ እናቴ ንገርሽ ወንድ ልጅ ማለት ነው። ይሄ በቃ እኔ ራሴ ያየሁት ነገር በኔ በጓደኛ ያየሁት ሁለት ልጅ ወልዳለት እስካሁን ድረስ ተፋታ ሽማግሌ ብዙ ነገር አድርጋ በየቀኑ በድብቅ እየመጣች ያስተካያት እንደገና ደግሞ ይቅርታ ታደርግላት ያስተካያት እስካሁን አሁን አለ 5 ልጅ ወልዳለታለች። እስካሁንም አለ ግን በጣም የሚቀጣቀጣት በጣም ነው የሚሰድባት። በጣም አጓደኞቹ በላይ ነው እንዲህ ከማንም ጋር እየመጡ አሁን አዲስ አበባ ላይ እኮ ቲጂዬ ተናግረዋል። በጣም በሰፊው ገና ህፃናት ላይ ነው የኤችአይቪ ቫይረስ ያለው። መምህራን ላይ ዜና ላይ ነው የተናገረው። የቀን ሰራተኛ ላይ፣ ወጣቱ የሃይስኩል ተማሪ ምናምን ላይ ልጆ ብቻ ልጅ ጸጋ ነው። በሽታውን አይፈሩም ወይ ነው? ምኑን አይፈሩም ወይ ነው? ደግሞ ትላንትና እንትና የሄርሜላ ወዳጆች ገብቼ ወይኔ ቲጂዬ የሳኩት ሳቅ በጌታ ሰ አብርሃም እጣ ወኔ አረጉት ተጠጥ ለካ ወራታው ለካን ነው ሩታ እንደዚህ እያሉልሽ መጨረሻ ላይ የአብርሃምን ፕሮፋይል ያረገች ልጅ መጣ እንዲህ ነው ትላቸዋለች። አብርሃም ራሱ የመጣን የመሰላቸው አንዴ ምስር ደግሞ የቡዜ ምስጥር አታውጭ ምናምን እኮ አለች እኮ መጨረሻ አይታችሁት ነው። አብረው ነው ያሉ የቡዜ ምስጥር እንዳታውጭባት ምናምን ብለው እኔ የተረዳሁት ነገር ቢኖር ብር ይላክላቸዋል እነሱ። እሺ በቃ ልውጣ ነኝ። ኦኬ በቃ እነሱ የሚልኩላቸው ነገር ዋጋቸውን ከራሳቸው እውነቱ ሲገባቸው ምን ነው ባላኩ ብለው ስለሚያለቅሱ እንደ ስራቸው ይጠየቁ። እሙ የመጨረሻ ሀሳብ ካለሽ በይንና ወደ ላይ እንውጣ። ካለሽ ከሌለሽ ሀያት ቀጥ ነው አለው ተጠብቄ ነው ቅርታ እኔ ዶርድ ነው። አንድ ነገር ልንገርሽ። መጀመሪያ ከትላንትና ወላም ገብተን ስለመስቀላችሁ ያወራን ነበር። ደስ ብሎኛል ወላሂ ማሻአላህ። ማለት ትልቅ ቪዲዮ ትልቅ እንትን ያላቸው ሰዎች ይሄድ ነው እንዳይወጡ ከሆነ ማለት ነው። ያው መስተካከል ያለበት ነገር መስተካከል አለበት። በፈለጉት ነገር ይረገጡ፣ በፈለጉት ነገር ይሁኑ። አንደኛ። ሁለተኛ ደግሞ አንቺ ቤት ሆኖ በጣም ደስ የሚል ነገር ተራራራሉ ምን ይላሉ። ግን ሚዩት የሚያደርጉትም ሰው እኔን ጭምር ከሌለም ጠይቀሽ አውርደሽ ሌላ ሰው ገብቶ ሀሳብ መስጠት አለበት። ኮሜንት ላይ ብዙ ለሚያወሩ የሚፈልጉ ብዙ ሀሳብ ማውራት የሚፈልጉ ሰዎች አሉ። ምክንያቱም አንቺ ቤት ገብተን ሀሳባችን ስናወራ ሊከርድ ተደርጎ ዩቲዩብ ስለሚለጠፍ ብዙ ሰዎች ያዩት ነው፣ ብዙ ሰዎች የሰሙት ነው። ደግሞ በዚህን ጊዜ በትክክል እውነታው ነገር በትክክል እንትን ያለው ነገር ይወጣ ነው ያየው ነው። በጣም ደስ የሚለኝ ነገር ሆነ በመጫወቻችን በማውራታችን ትንሽ የተሻሻለ የሆነ ነገር አለ። ብዙም ነው መሻሻል እኮ እነሱም ብቻ አይደለም ኦዲየንሱም ራሱ ተሻሽሎ የሆነ ነገር መድረሱ ለኛ ውጤት ነው።
እነሱን ብቻ አይደለም እንትን የምንለው እንደዛ ብንሆን ደስ ይለኛል። ሁለተኛ ደግሞ ኢንሻአላህ ለመስቀላቸውም ፊት በትክክል በቃ ማለት ይቅርታ መጠየቅ አለባቸው። ይቅርታ መጠየቅ መሄድ ባለባቸው ልክ በስነ ስርዓት መሄድ አለባቸው ብዬ አምናለሁ። አንደኛ። ሁለተኛ ደግሞ ላንቺ መጥቶ ማረጃ ሲሰጡሽ እንትን የሆነ ነገር ሳይሆን ከማረጃ አውሩ። አሁን ትላንትና የሆነ ነገር ባንቺ ቤት የሰማው ነበር፣ ማታ ደግሞ ቤቱሽ ማረጃ አልሰጠኝም ያልሽ ነበር። ባንቺ የውሸት ማረጃ አንቺ ጋር እንዳይመጡ ወላሂ ነው የምልሽ። ለዛ ነው ያልሰራሁትኝ። አሁን አቀብኝ ብዬ ኢቨንት ላይቭ ላይ ፈልጊያት ነው አጋጣሚ በእንትን ላይ ስክሪንሾት ስላደረኩትኝ በዛ በስሟ ገብቼ የሆነ ቤት ላይቭ ላይ ያየዋትኝና ፎሎ አደረኳትኝ። ፎሎይም አልነበረችም። ከዛን እባክሽ መረጃ አለኝ ብለሻል በውስጥ ላኪልኝ ብዬ ላኩላት። ቅድም ነው የመለሰችልኝ። እሺ መልስልሻለሁ ብላለችኝ። እስካሁን የለም። እኔ ምንም ነገር ሳይደርሰኝ ምንም መረጃ ሳይኖረኝ ዩቲዩብ ላይ መለጠፍ አልፈልግም፣ ቲክታክ ላይ መለጠፍ አልፈልግም። ምክንያቱም ውሸታም መባል ስለማልፈልግ። ውሸቱም አያውሩ። ለምሳሌ እነሱ የሚያወሩት ነገር ትክክል ማረጃ ካላቸው የብዙ የማዳም ቅመሞች የብዙ እህቶቻችን ህይወት ይተርፋል። አንቺ ደግሞ ለአንድ ሰው ምክንያት ለማትረፍ ምክንያት ሆንሽ ማለት በማታባችን ቀልድ የለም። ዝም ብለን የምናልፈው ነገር አይደለም። ምክንያቱም ብዙ ጊዜ መናፍቃን እኛ ላይ እየቀለዱብን ያሉት በዚህ ነው። መነገጃ አይደለም መስቀል። ክርስቶስ ስንት ዋጋ የከፈለበት ነው። በመስቀሉ እኛም እየተገዛ ነው። ስለዚህ በመስቀል ቪዲዮ እየሰሩ መስቀልን እያጣጣሉ አይደለም። መስቀል ድግምት መደገሚያ አይደለም። እኛ መስቀልን ያገኘንበት ክርስቶስ ስጋውን ቆርሶ ደሙን አፍስሶ ነው እንጂ መስቀል ያገኘነው አይደለ? በሱ ነገር ላይ ዝም ባንል በቃ ምንም ጥያቄ ራሱ የማይጠየቅ ነገር ነው መስቀል ላይ ማለት ነው። መስቀል ቀልድ የለም መስቀላችን እና እንደዛ ነው። ሲቀጥል ደግሞ ስለ ሩታ እኔ ታሳዝነኛለች እውነቱ ስነግርሽ ማለት ነው። እኔ ሴት ቦምብዬ ራሴን እንትን እምልበት እውነት አንዳንድ ጊዜ እሷም ልክ እውነት አላት። መጀመሪያ ጊዜ የፈታችው እውነት አላት። የሴትን ወግ ሴት ልጅ አርግዛ የእርግዝና ነው ከባሏ ወግ ያላገኘች ልጅ ነች። የሆነ ሰዓት ላይ የሆነ ቪዲዮ ሰርታ 3 ቀን ምናምን ተጫውታበት ከዛ እየቀለድኩብ ነው ባሌ ሰዓት ተናድጄባት ነበር። ግን ያን ሰዓትም ያደረገችው በቃ አሁን ሊሳያ ልክ ነበረች። ምክንያቱም በቀል ጥሩ አይደለም። በርግጥ ግን ያረጋት ነገር በየሪዞርቱ ሲዝናና ምን ሲል እሷ እርጉዞና ከዛሽ ጋራ ብዙ ነገር እያሳለፈ ነበረ። እነሱ የጀመሩት የላይፋችን ቆይቷል። እኛን አሁን ይፋ አደረጉት እንጂ ማለት ነው። እና እሷ እውነት አላት። እውነት ለሴት ልጅ የምናስብ ከሆነ እሷ ልጅቷ በጣም ነው የምታሳዝነው። በቃ እኔ ትናንትና ራሱን በይኔ መጣው እግዚአብሔርን ስቅስቅ ብላ ስታለቅስ ያዘውን ምናምን ተባለች እንጂ ግን ከልቧ ነበር ያለቀሰችው። አመነችው። ማመኗ ነው እሷን የጎዳት። አሁን ደግሞ መጥቶ እንዲህ ስላት አመነችው። እሱ እያስመሰለ ነው በነገራችን ላይ እንደዚህ ሳስበው እያስመሰለ ነው። እና ሄርሜላ ደግሞ ለሴቶች ራዕይ የምትወልድ ልጅ አይደለች። እውነቱ ስነግርሽ ምንም የሴት ልጅ ራዕይ የሚባል ነገር የላትም። ብዙ ሰው ሊደግፋት ይችል ይሆናል፣ ግን የሚደግፋት ሰው እንደሷ የሆነ ሰው ነው ብዬ ነው የማስበው። እውነት እንዴት ነው እሱ ትዳር ያለው ሰው ወልዳ ተኝታ ያለች ሴት ምንም ሳይመስላት እሷ ሴት ልጅ መሆኗን ረስታው አይደለም። በቃ ታውቃለች። የፈለገ ነገር መልክ ቢኖራት ሺ ጊዜ ሀብታም ብትሆን በገንዘብ የምትተማመን ሴት ነች። እንግዲህ አይተሻታል። ትጂ ገንዘብ አላት፣ ይሄንን ገዛው ትላለች፣ ይሄን አረኩለት፣ የ400,000 ብር ስልክ ሰዓት ገዛውለት፣ ቤት እንደዚህ ትላለች። በገንዘቧ ይሄ ልጅን በገንዘቧን ይገዛችሁ ማለት በፍቅር አለ የሚገዛችሁ። ገባሽ አይደለ? ስለዚህ እኔ እሷን የሚደግፍ ሰው ምን ሆኖ ነው ብዬ ነው የማስበው። እንዴት ነው እሷን የሚደግፏት? እግዚአብሔርን ነው የምልሽ። ከሴት ልጅ የተወለደ ሰው እሷን መደገፍ አይችልም። እግዚአብሔርን ነው የምልሽ። ነገ በህይወታችን የሚመጣውን ነገ የዘራውን ነው የምናጭደው። እሷን ተሰው በቃ አእምሯን የለም። እንደዛ ያንቋሻት እንኳን ሁሌ ለማኝ ነች። ሁሌ አልቅሳ ነው እሱን አልቅሳ ያገኘችው እሱን። በነገራችን ላይ ሩታ ማልቅሳ ነው አብርሃምን ያገኘችው። የሩታ እውነት ነው፣ ትክክለኛ ፍቅርም ነው፣ ወዳው ነው። እቺ እኮ በትንሹም በትልቁም የፍቅር ቃል ጠይቄ ስታቀርብለት አልቅሳ ነው። አይተሻል። እግሩ ላይ ወድቃ ነው። የሆነ ገዝተል አልቅሳ ነው። የሆነ ገዝ እንደ ሴት እንኳን ኩሩ አይደለችም። በራሷ ታምና የሆነ ነገር የምታደርግ አይደለችም። ስለዚህ እሷን የሚደግፍ ሰው እኔ እንጃ የሴት ወግ የለውም ብዬ ነው የማስበው። ነገ ላይ ህመሙን የሚያውቅ ሰው ነው የሚያውቀው፣ ወይ ደግሞ እናት ልጅ እንዴት እንደምታሳድግ የሚያውቅ ሰው ያውቀዋል።
ስለዚህ ልጅቷ ጤነኛ አይደለችም። በነገራችን ላይ የሆነ ሰዓት ሰው ከህይወታችሁ ልውጣ ብዬ ምናምን አለች። ልውጣ ብላ አይደለም እሱ ከህይወቴ ውጪ ስላት እንኳን እኮ ታማ ሆስፒታል ተይታ እኔ ለምጄሃለሁ፣ እኔ ብዙ ነገራችሁን አውቃለሁ። እውነት ስልሽ በጣም ነበር የምከታተላቸው። ከህይወቴ ውጪልኝ ብሎ ያላት ጊዜ ምን አደረገች? ሐኪም ቤት ተኛች። ሆስፒታል ገብታ ምን አለች? እኔ እኮ ለምጄሃለሁ አብርሽ እንዴት ነው ሲምለይክ እየየ ብላ እያለቀሰች ነበረ። ስለዚህ ያኔ ብትወጣ ኖሮ ይሄ ሁሉ ባልመጣ ነበረ። በመጨረሻ ነው ወጥቼ ሂጂልኝ ምናምን ብሏት እንኳን እሷ እንዴት ነው ታለቅስ ነበረ። የቱ ጋር ነው እሷ ከህይወታቸው ወጥቼ ነበረ ብላለች። ከስንት የዛሬ 4 ቀን ምናምን ደግሞ ያንቺ ትዳር ጉጓን ነበር ያለችበትን ቀን ደግሞ አለ። እንዴት ትላለች? የሰው ልጅ እንዴት ነው እሱ ጉድጓድ የሚሆነው በትዳሩ? እሷ ከመጣች በኋላ ነው ጉድጓድ እየሆነበት የነበረው ልጁ። ምክንያቱም ምርጫው ልክ ስላልነበረ ያለበት ነገር ልክ አልነበረ በቃ። ስለዚህ እንዴት ነው እኔ እንዳሰባ እንዴት እንደሚያስቡት አላውቅም። እሷን የሚከተል ሰው እግዚአብሔር ነው የምልሽ እንዴት እንደሚያስቡት እንጂ እውነት እኔ መናገሬት እንደምናገር አጥቼ ነበር። እንደውም አንቺ ጋር እንኳን ነገርኩሽ። በጣም ውስጥ የተቃጠለው በጣም ያዘንኩባት። እንደ ሴት ልጅ የሴት ልጅ ክብር የሌላ ሴት ነች። አርግዣለሁ ያለችው ጥያቄ እርግዝናው የት አለ? እርጉዝ ነኝ ብላ ነበረ። ስለሱስ እርጉዝ ነኝ እንዲሆኛለሁ ሳምንት ጠፍታ መጣ እርጉዝ ነኝ አርግዤ ነው የጠፋሁት ብላለች። የት አለ እርግዝናው? ይሄው እንግዲህ ሆዷ የለም ባዶ ነው እንዴ። ምንም ቢሆን በጎንም ቢያዝ በምንም ቢያዝ እኮ ሆድ ያስታውቃል። መች ላይ ነው ወደ እንትን ላይ ግንቦት ነው ፋሲካ ላይ ነው እንደዚህ ያለችው። ቆይ ትጨርሻለሽ። ላግዝሽ ብዬ ነው። እርጉዝ ነኝ ካለ በላይ ይሄ ድራማ ሲጀምር አልፈልግሽም እኮ እኔ እኮ ያንተ እኮ አርግዛለሁ ብለህ አንድ ቀን እኮ የእርግዝናው ሲር አላማጣችም ወሬ አላማጣችም። እሱን አስገብብት እንጂ። አዎ ምንም የገረመኝ ነገር እሱ እርጉዝ ነኝ ብላ ካለች በኋላ የት አለ እርግዝናው? 2 ቀን ቪዲዮ ሰሩ በእርግዝናው። ከዛ በሶስተኛው ቀን ሽማግሌ ላክ ብላ አለች። ካላክ ሽማግሌ አለች። እሱ ደግሞ አሁን ላይ ጊዜ አይደለም ማለት። ከዛ በኋላ እርግዝናም ጠፋ። ሐኪም ቤት ገባች። ሆድሽ ምን መጥቶሽ ነው ተባለ። እንትና ማን ስሙ ያ ልጅ አቤላ ሆድሽ ምን መጥቶሽ ነበር ምናምን ነገር ማስመሰላቸው ማለት ነው። ሆዴ ምን ሆኜ ነው? አሁን እንግዲህ እሷ ይመስለኛል አርግዤ ነበረ በአንተ ምክንያት በአቤል እንትና ኤፋ ምክንያት እርግዝና ወረደ ነው የምትለው። እንግዲህ ምን አለሽ በሉኝ እንዲህ ነው የምትለው። ስለዚህ እቺ ልጅ የሚከተል ሰው ወደ ራሱ ይመለስ ነው የምለው እኔ። ልጅቷ ጤነኛ አይደለችም። በነገራችን ላይ አሁን ይሄ ያ ሩታና ሄርሜላ እያደረጉ ያሉት በአብርሃም ሶስቱም ትዳር እንዲጠላ ነው። በአጠቃላይ ወደዳችሁ እነሱ ብቻ አይደሉም። እንትና ቤት እንግባ ማነች ትንሱ ቤት እንግባ። ከትላንት ወዲያ እንቁላል አምጥታ አናቷ ላይ በርቅሳባት ሄዳ ራሷንች ሜሴጅ ልካለት ና የኔ ፍቅር አልናፈቅኩም እንዴ ያለችው። ይሄ ሰው በመተት ሰውነቱ አዳፕት እንዲያደርግ በቃ እምነቱን እንዲተውና እምነቱ በጥንቆላና በድግምት ላይ እንዲሆን እያደረጉ ነው ያሉት። በአጠቃላይ ዩቲዩበሮቻችን አንደኛ ትዳር እንዲጠላ ነው። ሴት ልጅ ትዳር እንድትጠላ፣ ወንድ ልጅ ትዳር እንዲጠላ፣ እንዳይተማመን፣ በጓደኛ በቤተሰብ መሃል እምነት እንዳይኖር፣ እምነትን እያሰደቡ ነው። በእምነት እየቀለዱ እያሾፉ ነው። መተት ላይ ሰው ፎከስ እንዲያደርግ እንዴ ይሰራል እንዴ ለካ እንዲማ የሚያደርግ ከሆነ እኔም የምወደውን ሰው እምቢ ካለኝ ሄጄ የሆነ ነገር አሰርቼበት የግድ የኔ ማድረግ አለብኝ። ጥንቆላ ቤት ሄዱና እንዲማ አለ እንዴ እንዲማ ካለ ቦታውን ጠቁሙኝልና ሄጄ የማፈቅራትን ሴት ልጅ እሺ ካላለችኝ እምቢ የምትለኝ ከሆነ ይሄን አስደርጌባት ወደኔ ያመጣታለኝ እያለ ሰው ከእምነቱ እንዲወጣና በእንደዚህ አይነት ሴጣናዊ አሰራር ተይዞ ራሱንም ህይወቱንም እንዲጠላ የሚያደርግ ተግባር ነው። ወደዳችሁም ጠላችሁም እያስተላለፉ ያሉት። አሁን እኛ ሁሉ ፎከስ የምናደርገው በሩታና በሄርሜላ ብቻ ነው። ሄርሜላና ሩታ ብቻ ናቸው። ታስታውሳላችሁ እንትናም አሞኛል ብላ ያቺ ከውጪ መጣች የተባለችው ኤፍሬም መኝታ ቤት የሆነ ነገር ቀብራን ይወጣችሁ ብሎ 3 ቀን ህያብ አሟታል ብሎ ነበረ። እሷም መተት ነው ብለው ማለት ነው። ገባሽ? ሰው በእንደዚህ አዳፕት እየተደረገ ከእምነቱ እንዲወጣ በእስልምናውም በክርስትናውም ያለ ሰው እንዲህ አይነት ቦታ ላይ ሄዶ አሰርቶ ይዞ መጥቶ ያንን ሰው አንድ ለራሱ ለማድረግ 2 የዛን ሰው ህይወት ለማበላሸት እና ይሄ ነገር እስከ መቼ ድረስ ነው የሚቀጥለው? ዩቲዩበሮቹ በዚህ ካልሆነ በስተቀር ቢዝነስ አያገኙም ወይ? ህይወት እንዲጠላ፣ ትዳር እንዲጠላ፣ ጓደኛ እንዳትተማመኝ፣ ቤተሰብ እንዳትከባበሪ
የባልሽን እናት እንዳታከብሪ፣ ሰውን በትክክለኛው አምነሽና ተግባብተሽ ተዋደሽ ላይፍ እንዳትጀምሪ እንደዚህ እየተሆነ ነው ያለው። ዩቲዩበሮቹ ትክክለኛ ስራ መስራት የሚችሉት መቼ ነው? ለህዝቡ ለትውልዱ የሚያስተላልፉት። እነሱ እኮ በዩቲዩብ ላይ ብቻ እኮ አይደለም የሚቀረው፣ በአጫጭር ቲክታኩን ተቆራርጦ እያጨናንቆ ያለው የነሱ አጸያፊ ስራ ነው። በዚህ ላይ ስንቶቻችን ፎከስ አድርገናል? እኛ አሁን ምናልባት አንድ ሩታና አብርሃም ላይ ብቻ ሊሆን ይችላል ብዙዎቻችሁ የምትከታተሉት፣ ግን ከነሱ ወጣ ብላችሁ ደግሞ የምታዩ ከሆነ ብዙ ዩቲዩበሮች በሰይጣናዊ ተግባር እየተጨመላለቁ ነው ያሉት። ወደ ኋላ ሄደዋል፣ ደጋሪዎች ወደ ኋላ ሄደዋል። ሳሚቲ የሱ ደግሞ በጣም የሚያስጠላው በጣም የሚዘገንንሽ ህፃን ልጅ እንኳን እንዲያየው ሚስቱ አሁን የምተኛው የትም ጫካ ውስጥ ነው። ከዚህ በፊት ጫካ ውስጥ ወድቃ ተገኘ ተባለ ምን ተባለ። ኢትዮጵያ ላይ በጣም ተበላሽቷል። ነገሮች ሁሉ ወደ አልሆነ አቅጣጫ ሄዷል።